አድማጮች ግንቦት 26 1999 የማይዘነጋው ፍጻሜ ተከወነበት ቀን የፍጻሜዎቹ ሁሉ ፍጻሜ መቼም የማትረሱት ተጫዋች በዚህ አስገራሚ ዕለት ጋናዊው ሳሚ ኩፎር ይመስለኛል። ባየር ሚዩኒክ ገና በ6ኛው ደቂቃ ጎል አገባ። 90ዎቹ ደቂቃዎች አለቁ። የባከኑ ደቂቃዎች ብቻ ቀሩ። ግን ደግሞ በ3 የባከኑ ጊዜያት ትልቁን ዋንጫ ተነጠቀ። የ1999 የካምፕ ኑ ምርጥ ድራማ ዋና ተዋናይ ቴዲ ሽሪንግሃም እንዲህ ያስታውሳል። ቤካም የማዕዘን ምቱን መታ፣ ዮርክ ገጬ፣ ተከላካይ መለሰ፣ ጊግስ ጨረፈ። እኔ ጋር በዚያች ወሳኝ ሰዓት በዚያች ሽርፍራፊ ጊዜ ዩናይትድን ወደ ሕይወት የምትመልስ ኳስ ደረሰችኝ። አገባው። የኑ ካምፕ ቀለም ጭፈራ ተቀየረ። ሁለተኛ ጎል ደገምን፣ አሸነፍን፣ ታሪክ ቀየርን፣ ደማቅ ድል ጻፍን። በባርሴሎና ታይቶ የማይታወቅ የድል ፌሽታ ፈጠርን። ህልም በሚመስል ግን የእውን ሻምፒዮንነት ድል አንጸባረቅን። ቴዲ ሽሪንግሃም ከዚያ የሻምፒየንስ ሊግ ትዝታ ጋር ሁሉ የሚተሳሰረው ሌላኛው ቁንጮ ሰው ኦሊ ጉናር ሶልሻየር ነው። ያንን ቀን ሙሉ ከሰዓቱን እንቅልፍ አልተኛሁም። ምክንያቱም ደግሞ የእረፍት ላይ ፈርጉሰን ከሽሪንግሃም ጋር ካወራ በኋላ ወደኔም ይመጣል ብዬ ጠበቅኩ፣ ግን አልመጣም። ሁለተኛው አጋማሽ ላይ ትኩረቱን ለመሳብ በማሟሟቄ መሃል ሁሉ የምችለውን አደረግኩ። ለራሴ እንዴት ወደኔ አትመለከትም ፈርጉሰን አልኩ በብስጭት። መጨረሻ ገባው። ሽሪንግሃም ጎል ሲያገባ ሁሉም ድሉን ለማክበር ወደ ፈርጉሰን ተንደረደረ። እኔ ብቻ ወደ አሰልጣኛችን አልሄድኩም። ምን አይነት ነገር ነው? ጎል አገባው። ቻምፒየንስ ሊጉን የሚያሸንፍ ጎል አገባው። ተንሸራተትኩ፣ ፈነጠስኩ። ለእግር ኳስ በተለይም ለዩናይትድ ዘመን ተሻግራም ቢሆን የማትረሳ ጎል ማስቆጠሬን በደንብ የተረዳሁት ግን በጊዜ ሂደት ነው። ያ ጨዋታ ሲነሳ የፍጻሜው ኮሜንታተር የአይቲቪው ክሊቭ ቲልዲስሊ አብሮ ይነሳል። የሚገርመው ቲልዲስሊ እንደ ነቢይ ገና ማንቸስተር ዩናይትድ ጎል ሳያገባ ዴቪድ ቤካም ማዕዘን ምት ሊመታ እየተዘጋጀ የተናገራቸው ቃላት ምንጊዜም ከማይረሱ የኮሜንታተሮች ቃላት ተርታ ተሰለፉለት። ቤካም ወደ ማዕዘን ሲንደረደር ክሊቭ ቲልዲስሊ አንድ ጥያቄ ጠየቀ። ማንቸስተር ዩናይትዶች ጎል ማግባት ይችላሉ? ጥያቄውን ራሱ ቲልዲስሊ መለሰ። አዎ፣ ሁሌም ጎል ማስቆጠር ይችላሉ። ከዚያ ጎል ገባ። ክሊቭ ቲልዲስሊ ጉደኛ ኮሜንታተር ሆኖ ኑ ካምፕን አደመቀ። Manchester United score, they always score. Giggs with a shot, Sheringham! Name on the trophy. እነዚያን ቃላት ለምን ካፌ እንዳወጣሁ አላውቅም። Can Manchester United score? They always score.